የእግረኛው የበይነ መረብ ሚዲያ ባለቤት የሆነው ተክለ ሃይማኖት አዳነ መታሰሩ ተሰማ። ልቤ ግንባሬ አይታየም። እሺ ሰላም ጤና ይስጥልን ውድ የሚዲያችን ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? ዛሬም እንደተለመደው አስተማሪና ወቅታዊ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ሁላችሁም ይሄን ቪዲዮ ስትጀምሩ ላይክ አድርጋችሁ ጀምሩ። አዳዲሶች ደግሞ ሰብስክራይብ ማድረግ እንዳይረሳ። ቀጥታ ወደ መጀመሪያ ቪዲዮ እንሂድ። አበባየሁ ደሜ የተባለው ግለሰብ በፌዴራል ፖሊስ ቁጥጥር ስር መዋሉ ተሰማ። የሀገር መከላከያ ሰራዊት አልባሳትን በመጠቀም በየማህበራዊ ሚዲያው አላስፈላጊ መልእክቶችን እንዲሁም የአንድነትንና የፍቅር ሐሳብ ከማስተላለፍ ይልቅ የመከፋፈል ንግግሮችን ሲያሰራጭ ነበር የተባለው ግለሰብ በቁጥጥር ስር መዋሉ ተነግሯል። ግለሰቡ ዛሬ ከቀኑ 10 ሰዓት ከ50 አካባቢ ሜክሲኮ ኬኬር ህንፃ ወረድ ብሎ በሚገኘው የፌዴራል ፖሊስ ወንጀል ምርመራ ቢሮ መወሰዱም ተረጋግጧል። እንደተመለከታችሁት ነው እንግዲህ አለማየሁ ደሜ የተሰኘው ይህ ግለሰብ በተለይ ባለፉት ሳምንታት ውስጥ እግረኛው ሚዲያ ላይ ቀርቦ የተናገረው ንግግር የፖሊስ ልብስ ለብሶ በጣም የሚናገራቸው ንግግር ብዙ ሰዎችን እያስቆጣ ነበረ። እንግዲህ በዚህ ጉዳይ ላይ የራሳችንን ሐሳብ ሰጥተን ነበረ። አሁን ላይ እንግዲህ የሰማነው እንዳለው መረጃ ከሆነ በቁጥጥር ስር እንደዋለ እየተነገረ ይገኛል። ከዚህ በፊት እንግዲህ በጣም አነጋጋሪ ነገሮችን እንደሚናገር ተመልክተናል። ከዛ ውስጥ እግረኛው ሚዲያ ላይ ቀርቦ የተናገረውን ንግግርና የነበረው ሁኔታ ምን ይመስላል የሚለውን በድጋሚ በዚህ ሚዲያ እናስመልክታችሁ። ልቤ ግንባሬ አይታየም። ይደዛ እሺ አሸባሪን አሳድጄ የሚይዝ ህገ መንግስትን የማከብርና ማስከበር በየትኛውም ጊዜ የኢትዮጵያ ወታደር ነኝ። የኢየሱስም ወታደር ነኝ። ማወቅ መቻል አለበት። የኢትዮጵያ ወታደርና የኢየሱስ ወታደር ይለያያሉ። ሁለቱም ነኝ። ምን ልበል? የኢትዮጵያ ወታደር ነው። የኢየሱስን የራስ ጉዳይ። የኢትዮጵያ ወታደር ነኝ እኮ አልኩ። አያም ዳርሚ አንተ እናትና አባት ሳይወለዱ እስኪያሳየኝ መታወቂያህን መከላከያ ነው የሚል አሳየኝ። ያን መርማሪ ፖሊስ ተውን ካሳያለሁ በሙያዬ አሁን እኔ መርማሪ ነኝ። ስላንተ ላውቅና ስላንተ ልጠይቅ ነው። እሺ ታልደነገጥክ ላሳየህ። እሺ ፎቶውን ወስዳለሁ እንዳትለኝ። አይ እሺ እኔ ለየው ቢያዝ የኢትዮጵያ ወታደር ነኝ። at any time at any place እኔ መታወቂያ ላሳያለሁ እንዳደነግጥ። እኔ እናትና አባት ሳይዋጉ ኤርትራ ላይ ከሻዕቢያና ከወያኔ ጋር የተፋለምኩ ነኝ ብዬ ብልህ ብዙ ላይ ገባ ይችላል። ግዛት ይዝሚ የቱ ጋር ያለው ይሄ ፊት እኔ የሚገርመኝ እኔ አይደለም። እሺ አምጣው ላሳየኝ። ሌላ ላውጣልህ። ምን ነው ተከልክለው? አንተ አይደለም። እንዴት አድርጌ ላሳይ? ሌላ ላሳይ። ቆይ ይሄ እኮ በዚህ በህግ ማስከበሩ ጊዜ ተለብሶ የነበረውና በህግ ማስከበሩ ጠይቀኛው ተራለ ሙስሊም ጋር ይሄ በቅርቡ ከዶክተር ከባለስልጣናት አጠገብ ፎቶ እየተነሳ ታስፈራራለህ እንዴ? አየው ለምን ለበስከ ይሰጣል እኮ አይደለም። ለምን ለበስከ አይደል እያልከኛል? በምክንያት እኮ ለምን ለበስከ እያልከኝ ነው አይደል? ቆይልህ እንዴ እኮ ቆይ ሻረፍ በል አይደለም። ለምን ለበስከ እያልከኝ ነው? አረፍ በል። ከውጭ ሀገር ዴሌጌሽን ጋር ኮፍያውን አውልቀኝ። አረፍ በል አይደለም። ላሳይህ አረፍ አይደለም አልኩ። ምክንያታዊ ጥያቄ ነው። እንካየው ይሄው አየው እዚህ ጠባብ ስቱዲዮ ውስጥ ነው ዓለም ዴሌጌትስ ጋር ከጀነራሎች ጋር እንዴት ለምሻ እንደምታይ እንድታይ ፈልጌ ነው የለበሰው። እሸረፍ በልና በስነ ስርዓት ነው ለማና ለከኝ በእውነት አይና አውጥቼ ኪስ ከተቼ ወክ አደርጋለሁ። ከዚህ ታዲያ ምን ላድርግ እንዴ? ላሳይ። ቁጭ በልማ። እሺ ወታደረተ ላሳይ። ኧረ ቁጭ በል። እውነት ላሳይ። ይህ በጣም ብዙ ቆይታዎች ነበሩት። ከእግረኛው ሚዲያ ላይ ቀርቦ በጣም ብዙ ነገሮችን ተናግሯል። በተለይ ከባህልና ከሴት ህዝቡን ከህዝብ ጋር የሚያጋጭ ንግግሮችንም እየተናገረ ነበረ። ልብስ ለብሶ ነው እንግዲህ እዚህ ጋር የመጣው። የለበስክበትን መታወቂያን አንጣ ሲባል ከባለስልጣናት ጋር የተነሳውን ፎቶ አምጥቶ እያሳየ ነበረ። በጣም ብዙ ሰዎችም በዚህ ጉዳይ ላይ ሀሳባቸውን እየሰጡ ነበረ። እንግዲህ ፖሊስም ተከታትሎ አሁን ላይ በቁጥጥር ስር እንደዋለው እየተነገረ ይገኛል። ጋር ተያይዞ እንግዲህ የእግረኛው ሚዲያ ባለቤትም ተክለ ሃይማኖትም በቁጥጥር ስር እንደዋለ እየተነገረ
እየተነገረ ይገኛል። እርግጥ እርሱ በምን ምክንያት በቁጥጥር ስር እንደዋለ ባይገለጽም አሁን ላይ እንግዲህ እሱም በቁጥጥር ስር ውሏል። የእግረኛው የበይነ መረብ ሚዲያ ባለቤት የሆነው ተክለ ሃይማኖት አዳነ መታሰሩ ተሰማ። ግለሰቡ ትናንት ሐምሌ 23 ቀን 2018 ዓ.ም ከቀኑ 11 ሰዓት አካባቢ በፖሊስ ቁጥጥር ስር መዋሉ የተሰማ ሲሆን የመታሰሩ ምክንያት ለጊዜው በግልጽ የታወቀ ነገር የለም። ተክለ ሃይማኖት ወይንም እግረኛው ሚዲያ ጉዳያቸው በሕግ እየታየ ያሉ ግለሰቦችን ጨምሮ ትኩረት ሳቢና ወቅታዊ አነጋጋሪ የሆኑ ጉዳዮችን የያዙ ግለሰቦችን ቃለ መጠይቅ በማድረግ ይታወቃል። እንግዲህ እንደተመለከታችሁት ነው እግረኛው ሚዲያ በተለይም ደግሞ ተክለ ሃይማኖት እንግዲህ አነጋጋሪ የሆኑ ግለሰቦችን እንደዚህ እንደ ፖሊሱ አይነቱ ማለት ነው እያቀረበ እንግዲህ በሚዲያ ላይ የሚያስመለክተን ግለሰብ ነው። እሱም አሁን ላይ በቁጥጥር ስር እንደዋለ እየተገለጸ ይገኛል። ቲክቶከሩ መንሱር ጀማል ዋስትና ተፈቀደለት። በፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥሮ በእስር ላይ የሚገኘው ቲክቶከሩ መንሱር ጀማል ዋስትና እንደተፈቀደለት ዘሀበሻ ሰምቷል። መንሱር በተጠረጠረበት ወንጀል የከፍተኛው ፍርድ ቤትና ጠቅላይ ፍርድ ቤት ዋስትና ከልክለውት በማረሚያ ቤት የሚገኝ ሲሆን ጉዳዩን ወደ ሰበር ሰሚ ችሎት በመውሰድ ዋስትና ልከለከል አይገባም፣ የህግ ስህተት ተፈጽሞብኛል ሲል አቤቱታ አቅርቦ ተከራክሯል። ጉዳዩን የተመለከተው ሰበር ሰሚ ችሎትም ዛሬ ሐምሌ 24 ቀን 2018 ዓ.ም በዋለው ችሎት የ800 ሺህ ብር ዋስትና እንደፈቀደለትና ከሀገር እንዳይወጣ እግድ እንደጣለበት ሰምተናል። ይሁን እንጂ የዋስትና ሂደቶቹ ባለማለቃቸው መንሱር እስከ ቀጣይ ሳምንት መጀመሪያ ድረስ በእስር ሊቆይ ይችላል ሲሉ የቤተሰብ ምንጮች ለዘሀበሻ ነግረዋል። እንግዲህ እንደተመለከታችሁት ነው መንሱር ጀማል የ800 ሺህ ብር ዋስትና አቅርበህ መፈታት ትችላለህ ተብሏል። እንግዲህ ከነዛውላ መኪናዎችንና ሽቶችን እያስመለከተን እንግዲህ የአንዱ ሽቶ ዋጋ ራሱ በጣም ብዙ ነው እንግዲህ እሱ እንደሚገልጽልን እና 800 ሺህ ብር በጣም ከባድ ነው ብዬ አላስብም ለሱ ያው ሳክስ ካልሆነ ማለት ነው። እና ሌሎች የተያያዥ ጉዳዮችን ጨርሶ በአንድ ሳምንት ጊዜ ውስጥ እንደሚፈታ እየተገለጸ ይገኛል። እስኪ እናንተስ በዚህ ጉዳይ ላይ ምን ትላላችሁ? መንሱር እስካሁን ድረስ በእስር ቤት በመቆየቱ ምን ተሰማችሁ? ሀሳብ አስተያየታችሁን በኮሜንት ሴክሽኑ ላይ አስቀምጡልን። ምክር ከማን ነው የምትወስዱት? በነገራችን ላይ ምክር የምትወስዱት ሰው በጣም ወሳኝነት አለው በእናንተ ህይወት ላይ በጣም ትልቅ ተጽዕኖ ስለሚፈጥር ማለት ነው። በተለይ ቪዲዮ ለሴቶች እጅግ በጣም ጠቃሚ ነውና ሁላችሁም ትኩረት አድርጋችሁ አዳምጡ ትላለሁ። እስኪ ቪዲዮን ተመልክተን እንመለስ። የቤቱ ካርታ በማስም ነው ያለው። የመኪናው ሊብሬስ በማስም ነው ያለው። ባንክ አካውንታችሁ ውስጥ ያለው ገንዘብስ በማስም ነው ያለው። ሁሉንም ስክሮል ማድረግ አቁሚና መኝታ ቤትሽ ሄደሽ ቁም ሳጥን ውስጥ ፋይሉን አውጪና ካርታውንም ሊብሬውንም ኤቭሪቲንግ ተመልከቺ። የህግ ምክር ከህግ ባለሙያ ብቻ እያገኛችሁ ጤነኛ ትዳራችሁን ጠብቁ። ሰላም ደጉሎ ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ብዙ ሰው እንድማርበት እንድታደርጉልኝ በማክበር እጠይቃለሁ። እንግዲህ ቀደም ሲል የተመለከታችሁት ቪዲዮ በባልና በሚስት መካከል አንደኛው በባለሙያ የቀረበ ምክረ ሀሳብ አይደለም። ሲቀጥል ደግሞ በባልና በሚስት መካከል ጥርጣሬ የሚፈጥር የብዙ ጤናማ ትዳሮችን አደጋ ላይ የመጣል አቅም ያለው ቪዲዮ ነው። ስለዚህ ይሄኛው ቪዲዮ ትክክለኛ የሆነ ሀሳብ የያዘ በመሆኑ ኮፒ ሊንክ ሼር እያደረጋችሁ ጤነኛ ትዳሮች ላይ ጥርጣሬ እንዳይፈጠር እንድታደርጉልኝ በማክበር ጠይቃለሁ። እንግዲህ ባልና ሚስት በጋራ በሚኖርበት ጊዜ በሀገራችን የቤተሰብ ሕጎች እንደተቀመጠው ትዳራቸው ጸንቶ ባለበት ጊዜ በግልም ሆነ በጋራ ጥረት የሚያፈሯቸው ንብረቶች የጋራ እንደሆኑ ግልጽ በሆነ ሁኔታ ተደንግጎ ይገኛል። ይህ ማለት ታዲያ ንብረቱ የተፈራው በጋብቻ ውስጥ እያሉ ይሁን እንጂ በባል ስም ተመዘገበ፣ በሚስትም ስም ተመዘገበ፣ ንብረቱ የጋራ ከመሆን የሚያግደው ነገር የለም። ስለዚህ ሚስቶች በባሎቻችሁ ስም የተመዘገበው ንብረት አይመለከታችሁም ማለት አይደለም። ከዚህም ባሻገር ይሄንን ንብረታችሁን በማንኛውም ጊዜ ባል ከእናንተ እውቅና ውጪ የሆነ የህግ ውጤት የሚያስከትል ነገር በሽያጭ፣ በስጦታ፣ በሌላ በማናቸው መንገድ ለማስተላለፍ ቢሞክር እና አድርጎ ቢገኝ የምትጠይቁበት የህግ ስርዓት ያለ በመሆኑ ጤነኛ ትዳር ውስጥ እያላችሁ አጉል ጥርጣሬ ውስጥና ሌሎች ነገሮች ውስጥ በመግባት ትዳራችሁን እንዳትበትኑ እላለሁ። አመሰግናለሁ። ግለሰብ በጣም ትዳር ጠለናት። እንግዲህ ባል ምንድን ነው ባል ምን ይጠቅማል እያለች አሁን ላይ ደግሞ ጤናማ ትዳሮችንም ለመበጥበጥና ሰዎች ነው እንዴ ብለው እንዲመለከቱ ማለት ነው እዛ ስትናገር እንደዚህ አይነት ስሜት ይፈጥራል። በተለይ ሴቶች እህቶች ላይ ማለት ነው። ንብረታችሁ በማን ስም ነው የተመዘገበው? ልብሬያችሁ፣ የቤታችሁ ካርታ በባላችሁ ስም ነው። ይሄ ምንድነው እነሱ ላይ የሚፈጥረው ነገር በኔ ምንም የለም ማለት ነው የሚልና በኔ የሚደረግ ወደሚል ጥያቄ እንዲሄዱ ማለት ነው። እንግዲህ ወንድማችን እንዳለው ደግሞ በሱ ስም ቢመዘገብም በሷ ስም ቢመዘገብም የጋራ ነው እንጂ የግል የሚባል ነገር የለም እንደማያስፈልግ እየተናገረች በጣም እህቶቻችን ላይ ያልተገባ ነገር የምትጭነት ስለሆነች ሁላችሁም እንግዲህ ጠንቀቅ በሉ እላለሁኝ።
ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። እስከ መጨረሻ ድረስ ስለተከታተላችሁ በእውነት እጅግ በጣም አድርጌ አመሰግናለሁ። ቪዲዮ ያው አጠር ብትልም ብዙ ቁም ነገሮችንና አዳዲስ ነገሮችን እንደሰማችሁበት ተስፋ አደርጋለሁኝ። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።